ከሰዎች ጋር የሚኖር ሰው ላቃ ሚንሁሙ ነሰበን ከነሱ ብዙ ልፋቶች ያጋጥሙታል ችግሮች ያለፋል ሰው ጋር መኖር ሁሉ አንድ አይነት አይደለም ሰው ከመጠበቅ እንስሳ መጠበቅ ይቀላል መንጋውን ሰብስበው ወደ አንድ አቅጣጫ ከመራው ቀጥታ ይሄዳል ሰው ግን በጣም አስቸጋሪ ነው ሰው ጋር የሚኖር ሰው ብዙ ጥበብ ያስፈልገዋል እነሱ ሰሁሙ لأن طبيعتهم مالتنا بغي وعدوان وسنا لافنتنا بدلنا يسو بحري لذين الله سبحانه وتعالى سلاسو سيقلسكو إنه كان ظلوما جهولا ظلم بحري ونو دوم عربوش ظلم مسراس قبزنا نوبلوس كما قلت درد صال ومن لا يظلم الناس يظلم إلى الشاعرات ልጆቻቸውን ዛሊም ብለው ይጠሩ ነበር ዛሊም ኢብኑ አምር ነው አቡ አስወድ ስሙ ማለት ተበድሎ አይመለስም ለማለት ነው ለዛ የሚጠቀሙት እዚህ ደረጃ ድረስ ሄደዋል መበደል ጉብዝና ነው ብሎ እስከማሰብ ድረስ የኛም አበሻ በሐለም ላይ ራሱ ሲፎክርም ጭምር ዘራፍ ይላል አይደል መዝራፍ መቀማት ነው አይደል ይሄ እንግዲህ ዙልምን ወደ ተረትና ምሳሌ ከመጣን እኮ ምንድነው አንበሳ ነው እንትናቸው ምልክታቸው አንበሳ ሲገል ብቻ ነው የሚታወቀው አይደል ሌላ ለሰው ልጅ የሚጠቅም ምን ሰርቶ ያውቃል ታውቃላችሁ አንበሳ ታሪክ የሚጠቅም ነገር ምን አለው መዘለሙ ነው ሌላ እሱ በተፈጥሮ ነው ዛሊም ነው ላይባል ይችላል ሰው ግን ሰው ነው መሆን ያለበት እንጂ አንበሳ መሆን የለበትም እኮ ሰብሮ የሚበላ መሆን አይተበቅበትም እኮ እና በغيና ዑድዋን በቃ የሰው ባህሪው ነው ከሙእሚን የሚጠበቀው ከዚህ ክፉ ባህሪ መውጣት ነው